የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን ይቅርታ አድርጉልኝ። ሚኮ ማይክ በኢትዮጵያ የዲጂታል ሚዲያ ዓለም ውስጥ በተለያዩ የፕራንክና አነጋጋሪ ይዘቶቹ የሚታወቀው ወጣቱ የይዘት ፈጣሪ ሚኪያስ ተክለማርያም ወይንም ሚኮ ማይክ ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። ሰላም ዩቲዩብ እንዴት ናችሁ? አሁንም በድጋሚ ተመልሻለሁ። እንደተለመደው እንግዲህ ከቲክቶክ መንደር ላይ አነጋጋሪ የተባሉ ቪዲዮዎችንና አስቂኝ ቪዲዮዎችን በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ይሄንን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩት። ወደ ቪዲዮው እንሂድ። ልምከርህ እንቅልፍ እንዳይወስድህ ዙሪያ ደጁን አጥና፣ ሌሊት ይወጣና እረፍትን ደናሁን ሰላምን ቻው በለው እኔ በምድር ላይ በህይወት እስካለሁ። ይሄ ከባድ ማስፈራሪያ ነው። አለቀለ። እቺ ልጅ ጠብሰህ የተለያት ሰውዬ አልቆላል። እግዚአብሔር ሆይ አሁን ደግሞ በገንዘብ ፈትነኝ እስቲ። ያለ ገንዘብ እስካሁን ድረስ ፈትነኛል። ልቤ የት እንዳለ የት እንደሆነ ወዴት እንደሚሄድ እስቲ እንየው እባክህ ኪሴን አሙላለኝና ፈትነኝ እስቲ ምን አይነት ሰው እንደሆነ። ያለ ገንዘብ ፈተና እስካሁን ይብቃኝ። አሁን ደግሞ ስጠኝና ሙላልኝና እስቲ ምን እንደማረግ ጥሩ ሰነኝ ሰው እረዳለሁ። እስቲ እንየው አብረን እባክህ ጌታዬ እባክህ። ሰው ገንዘብ ሲኖር ነው ትክክለኛው ማንነቱ የሚወጣው ይባላልና እስቲ ገንዘብ ይኖርና ትክክለኛው ማንነታችንን እንወቀው። በጣም ጸዴ ጸሎት ነው፣ አሪፍ ጸሎት ነው። አንበሳው ናሲ ማለት ዘፈሩ አዲስ ነው። ና ያለን አምጣ። ለምንድን ያለን አምጣ አልኩህ። አንዴ ምንድን ነው መቶ ብር ልስጥሽ? ሁሉንም ነው የምታመጣው። 100 ብር ይላል ሰው። ና ምንድን ነው ሰው ተርቦ አንተ ምግብ ይዘህ ትሄዳለህ እንዴ? በረምሳይ ነው በእናትህ ሂድ በቃ በእናትህ ሂድ ተባልካን። ምንድን ነው በሱ ያዝከው? ና ቡና ነው ይሄን አምጣው። ሰው ምግብ በልቶ ቡና መጠጣት አለበት። አምጣው ልቀቀዋ። ቀልደኛ ነው። በቡናማ ማንም እንዳይመጣባችሁ በቡና ገንዘብ ይሰዱ። ቡና ግን አይቻልም። ልክ ነሽ። 12 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ አጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ ማያውቅ የኔ ቤቴ ታገኛለህ እዛ ውስጥና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። መንሱር እንግዲህ ተፈቷል። ያው ማንም እስር ከባድ ነው። እስር ለየትኛውም ሰው ከባድ ነው ብዬ አስባለሁ። እና ወንድ ልጅ ሆኖ ደግሞ በሆነ አጋጣሚ መታሰሩ ማይቀር የለም። በቃ ወንድ ልጅ ከሆናችሁ በሆነ ምክንያት ትገባላችሁ፣ አይቀርላችሁ። የሆነ እድሜ ላይ ጃጅተህ ወጣት ሆነ ልጅም ሆነ በሆነ አጋጣሚ እስር ቤት መግባት አይቀርም እና እስሩን ቀለል ያድርግልህ ነው የሚባለው። የመንሱር ትልቅ ጥፋት ሰርቷል። ምክንያቱም ህዝብ ተበድሏል ምናምን ነገርና ሆን ብሎ ነው። እሱም ከባድ ነው፣ ጀጅ ለማድረግ ይከብዳል። ግን እስቲ እናያዋቸዋል። ፍርዳቸውን ስንሰማ እንትን እንላለን። ሙዚቃ ተማሪ ነኝ። በሙዚቃ ደግሞ ትንሽ ኦፔራ ነገር ሞክራለሁ። እሱን ልበልላችሁ። ዮርሶ ቤወርፎ Come on, please. Get out of here. Get out of here, man. Of the result, I can't leave you alone. Please. Black, get a little fuck out of here. ጋሽ ማሙድ ዳረቷቸው በዚህ እድሜያቸው ስንት ሙዚቀኛ የሰሙትን አሁን እንደዚህ ታደረቁራቸዋል በዚህ እድሜያቸው። ይሄ ኦፔራ ረፉናት ኢየሱስ ስላለባት የሰይጣን ስጋ ትላልበየ ናው
ወደ ኢየሱስ እያልኩሽ አይደል አንቺ አንበሳ ና ተመለስ ንስሐ ግባ እያልኩ አይደል አንተ አንበሳ መንገድም ፍቅርም እሱን አባቴ። አረ ሁሉም ነገር ቪዲዮ አይሆንም፣ ሁሉም ነገር እግዚአብሔር ተው ትከጸፋላችሁ። ኮሜንት የምትጽፉ ሰዎች ግን ሀሳቡ ከየት ነው የሚመጣላችሁ? በቤቴ ነው እዚህ ቪዲዮ ላይ የተጻፉ ኮሜንቶች። በመጀመሪያ ግን ሙቪ እንኳን ደስ አለ። እውነት ያው ስላሳቀኝ ብቻ ነው እንጂ ቪዲዮን እንደውና ኮሜንቶቹን አላሳየለኝም። እንዴት ነው የሚራመደው? ቆየ እኮ ዘለሰ ነው እሱ ነው እንዳያረገዘው ሙቤ ሂድ እንጂ ትቆያለህ መሰለኝ። ልጅ እያለሁ ቡና ስጪ ስባል ሲኒ ይዤ እንዳይደፋብኝ የምራመደው እንዴ ማዳሜ ደሞዜን ስታቆየብኝ እቺን ነገር ሞክራታለሁ። እንዴ ቶሎ ሂድ ማዳም ሳትነሳብኝ። ለ2019 ሊደርስ ይችላል። ሙቤ ሴራሚኩ ምንም አልተደፋበትም። እግርን ብቻ ብድግ አድርገው እንጂ ስራ አለብን እየጠበቅን እኮ ነው። ግን በጣም ሙባረክ ምን ሆነ ቆየ። በጣም ነው በስሎ ሞሽን የተራመድኩ። አይኖ ቪዲዮ ፈልጋ እንድትቀረጽ ምናምን፣ ግን አረማመዱ ልክ አይደለም። እንዴ ምን ሆነ ነው? ያበራው 2019 መድረሱ አይቀር። ፍቺ በዚህ ከቀጠለ ትፈቺኛለሽ ወይ? ኦይ ትፈቺኛለሽ የኔ ጭንቀት በሚገባ የኔ መከራ። yes ግባ እናውጣው ለነጻነት ቀና በቃ የሞ እንኳን ተገላገልሽ የኔ ቆንጆ። ቴንክ ዩ 4 ዓመት አንድ ላይ 4 ዓመት ሲተጨነቅን እኮ የምስራች። እንግዲህ እኔ ደግሞ ላገባ ነው። እዚህ ጋር እየተደሰቱ እያየህ ታገባለህ። እንዳትምር ሆነ ነው። ከባድ ነው ፍቺ። እነዚህ መደሰት ከጀመረን ከባድ። ይቅርታ አድርጉልኝ ሚኮ ማይክ በኢትዮጵያ የዲጂታል ሚዲያ ዓለም ውስጥ በተለያዩ የፕራንክና አነጋጋሪ ይዘቶቹ የሚታወቀው ወጣቱ የይዘት ፈጣሪ ሚኪያስ ተክለማርያም ወይንም ሚኮ ማይክ በይፋዊ የፌስቡክ ገጹ ባሰራጨው ግልጽ ደብዳቤ አማካኝነት በህዝቡ በወዳጆቹና በቤተሰቦቹ ዘንድ ቅሬታን ፈጥረው በነበሩ ቀደምት ድርጊቶቹ ላይ ይፋዊ ይቅርታ ጠይቋል። ታዲያ ሚኮ ማይክ ባወጣውና በስነ ልቦናዊ እውነታዎች ላይ የተመሰረተ ህዝባዊና ግላዊ ማብራሪያ በሚለው በዚህ ደብዳቤ ላይ ከዚህ ቀደም በማህበራዊ ሚዲያ ገጾቹ የተለቀቁና ብዙዎችን ቅር ያሰኙ ቪዲዮዎችን በክፋት ወይንም ሰዎችን ለመጉዳት ታስበው የተደረጉ አለመሆናቸውን አስታውቋል። ታዲያ ማይኮ በማጠቃለያውም ለተፈጠሩ ስህተቶች በሙሉ ኃላፊነቱን ወስዳለሁ፣ አድናቂዎቼ፣ ጓደኞቼና ቤተሰቦቼ እውነታውን ተረድታችሁ በይቅርታ እንድታልፉኝ በአክብሮት እጠይቃለሁ ሲል አጋርቷል። ታዲያ ስለዚህ ጉዳይ ያላችሁን ሀሳብ አስተያየት በኮሜንት ላይ አጋሩኝ። የፕላስ ምልክቷን በመጫን የኪንጃ ኒውስ ቤተሰብ ይሁኑ። ቢቆየም እንግዲህ ሚኮ ማይኮ በጣም የምናውቀው ዩቲዩበር ነው። ምን ግልጽ ነው። ከሱ በላይ ዩቲዩበር አለ ብዬ አላስብም። አሁን አቤል በናሆኑ ጃኒ ምናምን ነገር ስንል ሚኮ ማይክ የነበረውን ስም እናውቀዋለን እና በዛ ጊዜ ብዙ ሰው ዩቲዩብ በማይጠቀምበት ኢንተርኔት እንደዚህ ሰፊ ባልሆነበት ሰዓት ላይ ብዙ ሰብስክራይብ የነበረው ብዙ ቪው የነበረው ልጅ ነው እና ያው እንደ ሰው ልጅ ተሳሳታለ። ደግሞ ገንዘብም ሲመጣ አመል ከሌለ ቀደም ጸሎት ልጅ አለ አይደል? እንደዚህ አይነት ሙድ ውስጥ ነበር የገባውና ይቅርታ ማለቱም አሪፍ ነው። አይ ሆፕ ያንን ሚኪ ማይኮ የምናውቀው ሚኪ ማይኮ ይመልሷል ብዬ ተስፋ አደርጋለሁ። አንተ እንደዛ የምትለው ምንድነው? ትናንት በቃ መኪና ያስክ እኔ ልታስተምረኝ ፈለክ። አምላካ ምን አልኩኝ? ቀስ ብለሽ ነሽ እኮ ነው ያልኩት። ምን አባ አንተ ቦርሳ ይዘህ ስትንከራፈፍ እኔ እየነዳው ነበር። እሺ ባለጌ ጭራሽ እኔን ቀስ ብለሽ ልጅ ምናምን ትላለህ። አስተምርሃለሁ። ትናንት መንጃ ፈቃድ አውጥተህ 50 ነገር ይሆናል። ሁለተኛ እኔ አውርጄ ነው የምጥልህ።
እኔ ምን አልኩሽ? እሺ በቃ የተረጋጋ ሰው ይውሰድ። እዚህ ተለጥፈብኝ ጭራሽ አነዳዴም አስተያየት ትሰጣለህ። እረፍ ብያለሁ፣ ተናግሬያለሁ ከዚህ በፊት። አፈን ብዘጋ ነው ይሻል። ምንም እኮ አላልኩሽ። ምን ያረክ ነው? ለምንድን ነው የተበሳጨችው? አንተ ራስህ ቆፍጠን አትልም እንዴ? ምንድን ነው ቀስ ብለሽ ልጅ ኖርማል። ሴቶች ግን በብዛት እኮ ቀስ ብለው ነው የሚነዱት። ምን አይነት ቅጥማ ነው? ብቻ አትበሳጭ፣ ኖርማል ነው። ቀስ ብለሽ ልጅ ነው የተባልሽው። ይዤልሽ እየመጣሁ ነው አልኩሽ እኮ እናቴ። ሰላም ኮንዶም ስቲንስቲ ዛሬ አንላቀቅም ሀቢቢቲዬ ዲ I am buying special and sub special ማቴሪያል ጥቃቅንና አነስተኛ ነገር እየገዛሁልሽ ነው። በልደትሽ ቀን ብራምባር ሰበረልህ ሆኖ ምን እናስብለው ዛሬ። what is your favorite flavor ሀቢቢቲ? by the way እንትናልሽ እንዴ እናቴ ፍሌቨር አምቦ ፍሌቨር አለው ትንሽ ሲገባ ምናምን እንዲያስገሳ ወይ እንትን ይሁን የእርሾ አርጊልኝ። የእርሾ ከወገብ በላይ ቀጭን ስለሆነች ትንሽ ኮፍ እንድትል የእርሾ ቢሆን በጣም አሪፍ ነው። ፍሌቨር የለውም? አይ እዚሁ ነው። አም ፍሮም ጀሞ በቀጭኗ መንገድ ዋንጥፍ ትውጥፍ እኔ አንቺን ኬሻ በጠረባ ላይ ንጥፍ ሀቢቢቲ። በቃ ዛሬ አሞራ ጀፍጀፍ የለም ግንብጥ ማን ነው አየር ተርሱላ። በቃ ዛሬ አልጋውን ሰበር ነው አልኩሽ። እስቲ እንትና ታርጊላታለሽ ፓኮን አርጊውና ኬክ ከምቆርስ ይሄን ፓኮ አራማዘን ወላ ሙሉ ደርዘን ደርዘን ማለት ይችላል። ስለሆነ ማቀው እኔ ነኝ አርጊው ችግር የለውም። ኧረ ላሽ ትችላለህ። በጣም ከባድ ነው። አንቺ ባለጌ ነሽ። ችሎቴን ማቋለ። እሺ ቀጥል። ኦኬ ሌላ ስንት ፍሬ ነው ያለሽ? እሺ ያለው ነው አጭልኝ ችግር የለውም። ሀቢቢቲ ይመጣለሁ። በቃ እደውልልሻለሁ። አይ ኮል ዩ ባክ ሌተር። እሺ ሀቢቢቲ። ኦኬ ኦልሬዲ ዘ ብሉቱዝ ዲቫይስ ኢዝ ኮኔክትድ ሰክሰስፉሊ። እየበረርኩ ነው መመጣልሽ። ቻውሽ ባይዘው ሳቡን የሚከፍለው ዘጋ ያለው ሰው ነው። ትችላለህ። ግን በጣም ከባድ ጥያቄ ነው። ከልጁ ንግግር የእሷ ጥያቄ ነው የሚበልጠው። ይህ ልጅ ጠፍቶ ነበር ተመልሷል። ያበደ ፍራንክ የማይሆን መስሎ የታየን በእግዚአብሔር ሆኖ አረገዘች። ኤአይ ከብዷል። ኤአይ አትበኑ። በቃ ይሄ ሌላ ታሪክ ውስጥ እየገባው ነው እና እኔ ግራ ገብቶኝ ነበር ይሄንን ቪዲዮ ስመለከተው። ግን እሷ ኖርማል ፖስት ነው ያደረገች። የምትመለከቱትን ፎቶ ነውና ያው ኤአይ ምንም ነገር ያደርጋል። ማስረገዝ አይደለም ባሏንም ከጎኗ ሊያስቀምጥ ይችላልና አሁን ላይ በጣም ከባድ ሆኖ ይሄ ነገር በቃ እንደፈለጉ ነው ቪዲዮ የሚሰሩት፣ እንደፈለጉ ነው ፎቶ የሚያደርጉትና ያያችሁትን በሙላ ሀትመው ብቻ ፍናን አላረገዘችም። አይሆፕ ታረግዛለች ዞሮ ስላገባች ማለት ነው። ብቻ በቀጣይ ቪዲዮ እንገናኛለን። የዛሬ ቪዲዮአችንን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስከምንገናኝ መቻችሁ ቻው።